አሜሪካ ሰራሽ የሆነ ሮቦት በዩክሬን ሳይድ ሆኖ ከራሻ ጋር ፋይት እንዲያደርግ ሙከራ ተደርጓል። ይህን የተደረገበት ሪዝን ደግሞ በፍራንሲስኮ የሚገኝ የሮቦት ካምፓኒ በ2026 ወደ 10,000 የሚሆን የሚሊታሪ ሮቦቶች እንደሚሰራ እቅድ አድርጓል። ይህንን ማለት ደግሞ አሜሪካዎቹ ወታደሮች ሄደው በእግር ፋይት ከሚያደርጉበት ወይ ደግሞ እግረኛ ወታደር ከሚሆኑበት ቻንሱ ይጠባል ማለት ውጭስ የሚሞቱበትን እድል ያንሳል ማለት ነው። በዩክሬን ላይ የተደረገው በፊት መስመር ሆኖ ከራሺያዎቹ ጋር እንዲዋጋ የተደረገው ሮቦት የተሰራው በፍራንሲስኮ ሲሆን የሰው ልጅ ተሸክሞት ሊሮጥ የሚችለው ወይ ደግሞ ለሰው ልጅ የሚጠቀመው ምንም አይነት መሳሪያዎች መጠቀም የሚችል ትሬን ተደርጎ ነው የተሰራው which is so crazy ማለት ነው። እኛ እንደምናስበው የዓለማችን የሶስተኛ ዓለም ጦርነት ይጀምራል ብለን ቲንክ ከምናደርገው ወይ ደግሞ እንደዚህ ይሆናል ብለን ቲንክ ከምናደርገው ቶታሊ የተለየ ነው ማለት ነው። ኢቨን ለራሱ በሻንሃይ የሚገኙ በተለያዩ የቻይና ግዛቶች የተለያዩ የሮቦት ሚሊተሪዎቹ ፕሮዲስ እያደረጉ ነው። ይህንን ማለት ደግሞ የሰው ልጅ እነዚህ አገሮች ትላልቅ ኢኮኖሚ ያላቸው አገሮች በሰው ልጅ ከሚዋጉ ይልቅ በሮቦት ነው ጦርነቱ የሚሆነው ማለት ነው። which is so crazy ላላደጉ አገሮች ደግሞ በጣም ሪስኪ ነገር ነው ማለት ነው። ምንም አይነት የሮቦት አቅም ኤክስፖርት ማድረግ ስለማይችሉ ኢቨን ለራሱ የቻይናዎቹ ግዛቶች ወደ የተለያዩ ኤዥያ አገሮች ለራሱ ሮቦት ፕሮዲስ በማድረግ ፕላን አላቸው ማለት እስከ 2030 የተለያዩ ሮቦት የሚሊተሪ ሮቦቶች ፕሮዲስ አድርገው ኤክስፖርት የማድረግ ፕላን አላቸው ማለት ነው። ይህንን ደግሞ በዚህ ሳምንት የተሰማ በፍራንሲስኮ ወደ 10,000 የሚያክሉ የሚሊተሪ ሮቦቶች ምንም አይነት ተተኳሽ እንደ ሰው ልጅ ትሬን የተደረጉና በጣም ኃይለኛ የሆኑ ፋይተሮች ፕሮዲስ እያደረጉ ይገኛሉ ማለት ኢቨን ለራሱ በዩክሬን ተሞክሯል።